በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም የዕረፍት መታሰቢያ በዓለ አስተርዮ እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል በወርኃ ጥር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በጥር ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን ማንበብ እንጀምራለን። ጸሎቷ፣ በረከቷ፣ አማላጅነቷ የልጇም ቸርነት ከሁላችን ጋር ይሁን ለዘላለሙ አሜን። ዮሐንስም ሲጸልይ አሜን የሚል ቃል ከሰማይ መጣ ተሰማ። ዮሐንስም ስለ ሰማው ቃል ሲያደንቅ ወደ እርሱ መጣ። ይህ የሰማው ቃል እመቤታችን ቅድስት ድንግል ማርያምን እጅ ነሳት ዘንድ ሐዋርያትን ለመሰብሰብ የመጣ ነው አለው። ከዚህም በኋላ መንፈስ ቅዱስ ወደ ሐዋርያት ሄደ። የድንግል ማርያምን በረከት ታገኙ ዘንድ ወደ ቤተልሔም ሂዱ አላቸው። ስምዖን ጴጥሮስም መሥዋዕትን ያቀርብ ዘንድ ወደ መቅደስ ለመሄድ ይፈልግ ነበር።
መንፈስ ቅዱስ ወደ እርሱ መጥቶ ቁርባንህን ስትፈጽም ወደ ቤተልሔም ሂድ፣ እንዲሁ ድንግል ማርያም ከዚህ ዓለም የምትለይበት ጊዜ ደርሷልና አለው። ከሮም ሀገር 50 ምዕራፍ ከምትርቅ ስሟ ጠራዮስ ከምትባል ሀገር አለ። ለጳውሎስም ነገረው። አይሁድም ከእነርሱ ጋር ሲከራከር ሲሰድቡትም አገኛቸው። እኛስ ነገርን ትምህርትን አንሰማም፣ ስለ ክርስቶስ የምትሰብክ አንተ ከጠርሴስ ሰዎች ወገን ነህና እነሆ አንተ ድሃ ሰው እንደሆንክ እናውቃለን ይሉት ነበር። እንዲህም ሲከራከሩት መንፈስ ቅዱስ ጳውሎስን የመምህርህ እናት ከዚህ ዓለም የምትለይበት ጊዜ ደርሷል፣ ተነስተህ ወደ እርሷ ሂድ አለው። ዳግመኛ መንፈስ ቅዱስ ለማቴዎስ ነገረው። የጌታህ እናቱ የድንግል ማርያም የማረፊያዋ ጊዜ ደርሷል፣ ፈጥነ ወደ እርሷ ሂድ አለው። ለያዕቆብም በቤተ መቅደስ ሳለ እንዲሁ ንገረው። ካረፉ የስምዖን ጴጥሮስ ወንድም ወደ ሆነው ወደ እስክንድርያም እንዲሁ ወደ ሉቃስ ወደ ቀናታዊ ስምዖን እንዲሁ በመቃብራቸው ላሉ የሙታን መነሳት ዘመን የዓለምን ፍጻሜ አይምሰላችሁ። ነገር ግን ዛሬ ከመቃብራችሁ ተነሱ፣ የማርያምን በረከት ታገኙ ዘንድ ወደ ቤተልሔም ሂዱ በማለት መንፈስ ቅዱስ ይህንን ነገራቸው። እነርሱም ወደ ቤተልሔም ፈጥኖ መድረስ እንዴት ይቻለናል ብለው አሰቡ። ከዚህም በኋላ መንፈስ ቅዱስ ወደ እነርሱ መጣ፣ በደመናም ነጠቃቸው። ነፋሳቱም ከሁሉ ጊዜ ይልቅ በደመና ላይ ነፈሱ። ከመብረቆችም ብዛት የተነሳ ከማለዳ ጀምሮ እስከ ቀትር ድረስ ሰማይና ምድር ብርሃን ሆነ። ከዚያም ሰዓት ሐዋርያት ቤተልሔም ደረሱ። ከግርማቸውም ታላቅነት የተነሳ ጽኑ ፍርሃትም ሆነ። በሚያበራ ደመና ተጭነው መጥተዋልና ልብሳቸውም እንደ በረዶ ነጭ ነበር። የምስጋና አክሊል በራሳቸው ይወርድ ያንጸባርቅ ነበር። ሐዋርያት የተጫኑባቸው የደመና ሰረገሎችም እንዲሁ ነበሩ። መንፈስ ቅዱስም በሰማይና በምድር መካከል በደመና ይመራቸው ነበር። የእሴይ ልጅ ዳዊትም ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል በማለት እንዲህ እየዘመረ ከእነርሱ ጋር መጣ። ከዚህም በኋላ ሚካኤልና ገብርኤል መጡ፣ በሐዋርያትም ፊት ቆሙ። በፈቃዱ የመረጣችሁ የታላቁ ንጉሥ የክርስቶስ ተከታዮች ሆይ ሰላም ለእናንተ ይሁን አላቸው። ዳግመኛም የተቀደሰውን ምስጢር የምትጠብቁ የክርስቶስ አገልጋዮች ሆይ ሰላምታ ይገባችኋል አላቸው። መንፈስ ቅዱስም ዮሐንስን ወደ ቤተልሔም መጥተናልና ወንድሞቻችን እንዲሁ ተቀበላቸው አለው። ያን ጊዜ ዮሐንስ ወጥቶ ተቀበላቸው፣ እንዲሁም ሰገደላቸው። ጴጥሮስም የብርሃን እናቱ ቅድስት ቡርክት ማርያም ሞተችን ወይንስ አልሞተችም አለው። ያማረ መዓዛ ሽታ በቤተልሔም ተሞላ። ከዚህም በኋላ ሐዋርያት መላእክትም በአንድነት ቅድስት ቡርክት ወደ ሆነች ወደ እመቤታችን ቤት ገቡ። ከእግሯም በታች ሰገዱ። ጸጋን ፍጽምት የተመላሽ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ የተባረክሽ ሆይ አትደንግጭ። ካንቺ የተወለደው ክርስቶስ በታላቅ ምስጋና ከዚህ ዓለም ሊለይሽ ወደ ብርሃን ቤቶችሽም ሊወስድሽ ነውና በእነርሱ ላይ በጻድቃንም ሁሉ ላይ ሥልጣን አለሽና አላት። ያን ጊዜ እመቤታችን ማርያም ተነሳች፣ በአልጋዋ ላይም ተቀመጠች። ደቀ መዛሙርቱም እነሆ ዛሬ ከሰማይ የጌታዬን መምጣት አመን ዘንድ እናንተም እኔም እንደምታዩኝ እኔ ሳልሞት ሁሉ አየዋለሁ። እኔ እንደምታመም የነገራችሁ ማን ነው?
ንገሩኝ፣ ከየትስ አገር ወደ እኔ መጣችሁ? በምን ተጭናችሁ ከዚህም ፈጥናችሁ እንደደረሳችሁ ንገሩኝ። ስለ እኔ የነገራችሁ እግዚአብሔርን ላመሰግን እወዳለሁ አለቻቸው። ጴጥሮስም መለሰ፣ ዮሐንስንና እንድርያስንም እያንዳንዳችሁ ወደዚህ እንዴት እንደመጣችሁ ንገሯት አላቸው። ደቀ መዛሙርቱም መለሱ፣ አስቀድሞ የመጣ ዮሐንስም እንዴት እንደመጣ ንገራት አለው። ዮሐንስም መለሰ እንዲህም አለ፣ በኤፌሶን ሳለው መንፈስ ቅዱስ ወደ እኔ መጣ። ዮሐንስ ሆይ የጌታ እናት ከዚህ ዓለም የምትለይበት የዕረፍቷ ዕለት ደርሷልና ሂድ፣ ልታይህም ትሻለች አለኝ። ዳግመኛ መንፈስ ቅዱስ በሀገሮች ሁሉ ይሄዳለሁ፣ ለሐዋርያትም ለሕያዋን እንዲሁ ለሙታኑም እነግራቸዋለሁ፣ ወደ ቤተልሔም ወደ እርሷ ሂዱ፣ እንዲሁም ይሳለሟት ዘንድ ስለ ማርያም እነግራቸዋለሁ አለኝ። እነሆ መንፈስ ቅዱስ በደመና በድንገት ነጠቀኝ፣ በዚች ሰዓት ከማርያም ዘንድ አደረሰኝ አለ። ጴጥሮስም መለሰ፣ እኔም በሮሜ ሳለሁ የጌታዬ የኢየሱስ ክርስቶስን ሥጋውን ለመቀበል ስሻ መንፈስ ቅዱስ ወደ እኔ መጣ። የጌታህ እናት ማርያም ከዚህ ዓለም የምትለይበት ጊዜ ደርሷል፣ ወደ ቤተልሔም ወደ እርሷ ሂዳለኝ። ከዚህም በኋላ የሚያበራ ደመና ነጠቀኝ፣ ከዚህም አደረሰኝ። ሁሉንም ሐዋርያት እንዲሁ በደመና ተጭነው ወደ እርሷ ሲሄዱ ተመልክታችኋል አለ። ጳውሎስም እኔ አይሁድን እየተከራከርኩ ሳለሁ መንፈስ ቅዱስ በድንገት ነጠቀኝ፣ ከእናንተ ዘንድም አደረሰኝ አለ። ማርቆስም በእስክንድርያ ቆሜ ስጸልይ መንፈስ ቅዱስ ወደ እኔ መጣ፣ የመምህርህ እናት ከዚህ ዓለም የምትለይበት ጊዜ ደርሷልና ተነስተህ ወደ ቤተልሔም ሂድ አለኝ። ከዚያም በኋላ መንፈስ ቅዱስ ነጠቀኝ፣ ከዚህም አደረሰኝ አለ። ያዕቆብም መለሰ፣ እኔ በጎልጎታ መቃብሩን ሳጥን መንፈስ ቅዱስ አነጋገረኝ። እነሆ ቡሩክት ቅድስት የሆነች ማርያም ከዚህ ዓለም የምትለይበት ሰዓት ደርሷል አለኝ። ከዚህም በኋላ መንፈስ ቅዱስ ነጠቀኝ፣ ከዚህም እንዲሁ አደረሰኝ። ማቴዎስም እግዚአብሔርን እያመሰገንኩ በመርከብ ሳለሁ ከሌላው ቀን ይልቅ ማዕበል ከበበኝ፣ አለቀስኩ፣ እንደዚሁም ጸለይኩ። ስጸልይም መንፈስ ቅዱስ በሚያበራ ደመና ነጠቀኝ፣ ከእናንተ ዘንድም አደረሰኝ አለ። ፊልጶስም ሙቼ ሳለሁ ፊልጶስ ተነስ፣ ከመቃብርህ ውጣ የሚል ድምፅ ሰማሁ። ያን ጊዜ ተነሳው፣ መንፈስ ቅዱስም ነጥቆ ከእናንተ ዘንድ አደረሰኝ። ስምዖን ቀናዩም ከሞት በኋላ ከመቃብር ተነሳው። ሰፊ የሆነች የእጅ መዳፍ ተመለከትኩ። ከሙታንም መካከል ወጥቶ እንዲሁ መጥቶ አስነሳኝ። መንፈስ ቅዱስም በምታበራ ደመና ነጠቀኝ፣ ከእናንተ ዘንድ አደረሰኝ አለ። ሉቃስም በመቃብር ሳለው መላእክት የሚመቱ የከበሮ ድምፅን ሰማሁኝ። ብርሃን ወደ እኔ መጣ፣ ወደ መቃብሩም ገባ። እኔ የሙታን ትንሣኤ መስሎኝ ነበር። እነሆም መንፈስ ቅዱስ ወደ እኔ መጣ፣ ነጥቆ ከእናንተ ዘንድ አደረሰኝ አለ። እንድርያስም መለሰ እንዲህ አለ፣ እኔ ከሙታን ተነሳው። እንድርያስ ተነስ፣ ከደቀ መዛሙርቱ ጋር ወደ ቤተልሔም ሂድ የሚል የእግዚአብሔርን ልጅ ቃል ሰምቻለሁና። እነሆም እኔና የእኔ መላእክት ነገድ ሁሉም ወደ እናንተ እንመጣለን። በክብር በምስጋና ቡርክት ቅድስት የሆነች የድንግል ማርያምን የመመስገኛዋ የዕረፍቷ ዕለት ደርሷልና ከዚህም ዓለምም ትለያለች። ወደ እኔ ወደ አብ ወዳዘጋጀሁላት ቤትም አደርሳታለሁ። በሙታንና እንዲሁ በሕያዋን ዘንድም ለመፍረድ እስከምትመጣ በዚያ ትቀመጣለች አለኝ አለ። በርተሎሜዎስም እኔ በኢየሱስ ክርስቶስ ስም ሳስተምር በጸጋውም ብዛት ስተማመን መንፈስ ቅዱስ ነጠቀኝ፣ ከእናንተ ዘንድም አደረሰኝ አለ።
ሐዋርያትም በእመቤታችን ቅድስት ድንግል ማርያም ፊት እንዲህ ተባባሉ። እመቤታችን ቅድስት ድንግል ማርያምም የደቀ መዛሙርቱን ቃል በሰማች ጊዜ የሰማይና የምድር አምላክን እንዲሁ አመሰገነች። ጌታዬ አምላኬ ሆይ ላንተ ሰግዳለሁ፣ አምነሃለሁ፣ አመሰግንሃለሁ፣ ከፍ ከፍም አደርግሃለሁ። ለአሕዛብም መዘባበቻ ያደረግከኝ አንተን አመሰግንሃለሁ። እንግዲህስ በእሳት በሥጋዬን ሁሉ ያቃጥሏት ዘንድ ያሰቡ ከሃዲያን አይሁድን አሳፍራቸዋለሁ። ዛሬም ስምህን አመሰግናለሁ፣ ለሥልጣንህም ገናንነት ይገባል ለዘላለሙ አሜን። ደቀ መዛሙርትህን ወደ እኔ በላክ ባንተ ፊት ዘወትር ምስጋና አቀርባለሁ አለች። እመቤታችን ማርያምም ጸሎቷን ከፈጸመች በኋላ ደቀ መዛሙርቱን በማዕጠንቱ ዕጣን ጨምሩ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። ጸለዩም፣ ወደ መሬትም ሰገዱ። ከሰማይም እነሆ የነጎድጓድ ድምፅ ተሰማ፣ እንደሚፈጥን የመንኰራኵር ድምፅ፣ ያማረ ሽታም እነሆ ከሰማይ መጣ። ከዚህም በኋላ የሰማይ ሰራዊት መላእክትም ወረዱ። ቅድስት ቡሩክት የሆነች ማርያም ያለችበትን ቤት ከበቧት። ሰማያውያንና ምድራውያን የሚሰግዱልህ አምላካችን እግዚአብሔር ሆይ ቅዱስ 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 እያሉ በክንፋቸው ጋረዷት። ከዚህም በኋላ በቤተልሔም ታላቅ ፍርሃት ሆነ። ከዚያም ብዙ ድንቅ ድንቅ ታምራት ተደረገ። የጌታ ሰራዊቶች ኃይሎችም ቡሩክት ማርያም ባለችበት ቤት እንዲሁ መውጣት መውረድ አያስታጉሉም ነበር። በኪሩቤል ሰረገላ የሚቀመጥ የሰው ልጅ ድምፅ ሂዱ ወደ ማርያም ቤት ግቡ ሲል ይሰማ ነበር። ከዚህም በኋላ በቤተልሔም ጠባቂዎች ዘበኞች ወደ ቤተ መቅደስ ሄዱ። በእመቤታችን ማርያም የተደረጉትንና ያዩትን ታምራቶችና መንክራቶች ሁሉ ለካህናት ለሊቃውንት ነገራቸው። ከዚህም በኋላ ዘበኞችም የቤተልሔም ሰዎች እንዲሁ በገቡ ጊዜ ቅድስት በሆነች በማርያም ዘንድ የሚደረገውን ያዩት ታምራትን ሁሉ ለሕዝቦቹ ለጠባቂዎች ነገሯቸው። እነርሱም በእርሷ ላይ የሚደረገውን የሚረዳ ሌሎች ሰዎችን እስከሚልኩ ድረስ አላመኗቸውም። እነርሱም እንደርሰው የሰማይ በሮች ተከፍተው የመላእክትም ወደ ማርያም ሲወርዱ ተመለከቱ። ዳግመኛም መብረቆችና ነጎድጓዶች ከቤቷ ወደ ሰማይ ይወጡ ነበር። ደቀ መዛሙርቱንም ቅድስት ማርያምን ሲያገለግሉ ሲታዘዙ ተመለከቱ። ዳግመኛም ደመናዎች ከሰማይ ሲወጡ ወደ ቤተልሔም ልምላሜ ጤዛ ሲርከፈከፍ ተመለከቱ። ዳግመኛም ከዋክብት ከሰማይ ሲወጡ በቅድስት ማርያም ፊትም ሲሰግዱ ተመለከቱ። ለዓለም ሁሉ የምታበራ ፀሐይ ከሰማይ ተወርድ እንዲሁም በፊቷም ስትሰግድ ተመለከቱ። ዳግመኛ ቅድስት የሆነች እመቤታችንን በአልጋ ተኝታ ተመለከቱ። ቅዱስ ገብርኤል በራሷ ቅዱስ ሚካኤልም በእግሯ እንዲሁ ቆመው ነበር። እመቤታችንን የሚያስደስቱበት በእጃቸውም እንዲሁ ነበረች። ከዚህም በኋላ ሐዋርያቱ በፍርሃትና በድንጋጤ ሆነው ተመለከቱ። ጴጥሮስና ዮሐንስም እጆቻቸውን ወደ ሰማይ ዘረጉ፣ በልብሳቸውም የእመቤታችንን እንባ ይጠርጉ ነበር። ዳግመኛም የዕጣኑ ጢስ እንደ ባሕር ሞገድ ከዚህ ቤት መሠረቶች ሲወጣ ተመለከቱ። ቁጥር የሌላቸው ብዙ የሆኑ የሰራዊት መላእክት እንዲሁ በድንግል ማርያም ማኅፀን ላይ ለእግዚአብሔር ምስጋና ይገባል እያሉ በፍርሃትና በመንቀጥቀጥ ቆመው ነበረ። እነርሱም ክንፋቸውን ዘርግተው ቅድስት ቡሩክት ለሆነች አምላክን ለወለደች ለእመቤታችን ማርያም ይሰግዱ ነበር። በታላቅ ቃልም ከሴቶች ተለይተሽ የተባረክሽ ሆይ ሰላምታ ይገባሻል፣ ካንቺ የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስም የተባረከ ነው እያሉ ይጮኹ ነበር።
የሰማይ ሰራዊትንም ያመሰግናሉ። መንፈሳውያኑም እንዲሁ ይደሰቱ ነበር። ኃያላንም በእመቤታችን ማርያም ፊት ያመሰግኑ ነበር። ነገር ግን በእርሷ ላይ ከወጣው ብርሃን የተነሳ ወደ እርሷ መቅረብ አልቻሉም። ዳግመኛም ዲዳዎች፣ መስማት የተሳናቸው፣ ማየት የተሳናቸው፣ የተጨነቁ፣ በችግር ያሉ ሁሉ ቅድስት ቡርክት ወደ ሆነች ወደ ማርያም ቤት ይመጡ ነበር። ቅድስት ቡርክት የሆነች ማርያም ሆይ ይቅር በይን፣ በጸሎትሽ አማልጅን እያሉ ይጮኹ ነበር። ያን ጊዜ ከበሽታቸው ይፈወሱ ነበር። ሌሎችም በሽተኞች እየመጡ ከበሽታቸው ይፈወሱ ነበር። እመቤታችን ቅድስት ድንግል ማርያም እንደነዚህ ያሉ ቁጥር የሌላቸው ብዙ ታምራትን መንክራትን አደረገች። ከእርሷም የተወለደው ከሰማይ ወርዶ ከእርሷ ተወልዷል፣ ለእርሷ ክብር ቤተ መቅደሱ አድርጓታልና። ስለዚህም የቤተ መቅደሱ ሰዎች ለእመቤታችን ማርያም ምስጋና ይሰጣሉ። በነጋም ጊዜ ድንግል ማርያምን ከቤተ መቅደስ አስወጧት። ከዚህም በኋላ ብዙ አይሁድ ተሰበሰቡ። ታውፍንያም አንተ ኃይለኛ ጠንካራም እንደሆን ከኛ እናውቃለን፣ የማርያምን አልጋ ይዘ ከመሬት ጣላት። ደቀ መዛሙርቱም የቤተ መቅደሱን ካህናት ያሸንፉ እንዳይመስላቸው በእሳት እናቃጥላት አሉ። ታውፍንያም ተነሳ። እመቤታችን ማርያም ያረፈችበትን አልጋ ይሰብር ዘንድ እጁን ዘረጋ። በዚያችን ሰዓት የእግዚአብሔር መልአክ ወርዶ በእሳት ሰይፍ መታው። ሁለት እጆቹም ከትከሻው ተቆረጡ፣ እንዲሁም ካልጋው ላይ ተንጠለጠሉ። ከዚህም በኋላ አለቀሰ፣ ወደ ሐዋርያትም ጮኸ። ይቅር በሉኝ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ አንተ እንደ ይቅርታ ብዛት ይቅር በለኝ አለ። ሐዋርያትም አልጋዋን ትሰብር ዘንድ የወደድክ ማርያምንስ ለምን እንዲህ ነው አሉት። ያን ጊዜ ታውፍንያ እናቴ ማርያም ሆይ ይቅር በይኝ አለ። እመቤታችን ማርያም ተቆርጠው በአልጋው የተንጠለጠሉ እጆቹን ለቀድሞ ይሁኑልህ ይመለሱልህ አለችው። ጴጥሮስም የተቆረጡ የለዚያን እጆቹን ወስዶ በጌታችን በኢየሱስ ክርስቶስ ስም ቅድስት በሆነች በማርያም ስም እንደነበራችሁ ሁኑ አላቸው። ያን ጊዜ ዳኑ። ከዚህም በኋላ ጴጥሮስ በትር ይዞ ለታውፍንያ ሰጠው። ከዛሬ ጀምሮ በአይሁድ ሁሉ ፊት የእግዚአብሔር ልጅ ኃይለ ሥልጣን ተናገር ግለጥ። እመቤታችን ማርያምም በአንተ ላይ ያደረገችውን ነገራቸውን እንዲሁ ንገራቸው። እነርሱም እመቤታችን ማርያምን ይሰድቧታልና ሕይወቷም አሸንፋለች፣ ዛሬ ግን እኛ ሥጋዋን እናቃጥላለን ብለዋል አለው። ከሃዲያን ጌታችን ኢየሱስ ክርስቶስን በዚህ ዓለም እናቱን እንደማይለያት አላወቁም፣ አላስተዋሉም። የክርስቶስ ወዳጆች ሆይ እነሆ ነግራችኋለሁ፣ ድንግል ማርያምን የሚወዳት መታሰቢያዋንም የሚያደርግ በልጇ የሚያምን ከአይሁድ ጋር ወዳጅ አይሆንም። ይህ ከሆነ ግን ከክርስቶስ ፍቅር የራቀ ይሆናል። ሐዋርያት በእመቤታችን ማርያም ላይ ሲጸልዩም መንፈስ ቅዱስ ተናገራቸው። በስድስተኛ ወር በዕለተ እሁድ መልአኩ ገብርኤል ወደ ጌታችን እናት ወደ ማርያም ተላከ። ስለ ዓለም ሁሉ ድህነት ስለ እርሷም የሚወለደውን ነገራቸው። በዕለተ እሁድም ከድንግል ማርያም ዘንድ ክርስቶስ ተወለደ። ዳግመኛም በዕለተ እሁድ ሽማግሌዎቹ ሕፃናቱን ፈጽመው አመሰገኑ። ዳግመኛም በእሁድም ዕለት ከሙታን ተለይቶ ተነሣ። በዕለተ እሁድም ከሰማይ መላእክት ጋር ይመጣል። ከዚህም ዓለም ድንግል ማርያምን ይወስዳታል። በዛም በእርሷ ላይ ክብር ሁሉ ይገለጣል። በዕለተ እሁድም የሰው ወገኖች ሁሉ እናታቸው ሔዋን፣ የእመቤታችን እናት ሐና፣ የመጥምቁ ዮሐንስ እናት ኤልሳቤጥ መጡ። እነርሱ ወደ እመቤታችን ማርያም ቀርበው ከእግሯ በታች ሰገዱላት።
የክብር ማደሪያ ትሆን ዘንድ የተመረጥሽ እግዚአብሔር የባረከሽ እንዲሁ ይሁን አሏት። ጴጥሮስም የአበው አለቆች ሲመጡ በተመለከተ ጊዜ ከዚህም ሂዱ አላቸው። ከዚህም በኋላ አባታችን አዳም፣ ልጁ ሴት፣ ኖስና ሴም መጡ፣ በቅድስት ማርያም ፊት ሰገዱ። ዳግመኛም ሌሎች አባቶች አብርሃም፣ ይስሐቅ፣ ያዕቆብ፣ ነቢዩ ዳዊትም መጡ፣ በፊቷም ሰገዱ። ዳግመኛም በእጃቸው ማዕጠንትን ያዙ ነቢያትም መጡ፣ በእመቤታችን ፊትም ሰገዱ። ከዚህም በኋላ የሰማይ በር ተከፈተ። በዚያም ቁጥር የማይታወቅ የመላእክት ሰራዊት ከዚህ ዓለም የማርያምን መለየት ያዩ ዘንድ ወጡ። ሄኖክ፣ ሙሴ በእሳት ሰረገላ ተጭነው እነሆ መጡ። የጌታችን የኢየሱስ ክርስቶስን መውረድ ያዩ ዘንድ በእመቤታችን በምድር መካከል ቆሙ። ከዚህም በኋላ ከሊቃነ መላእክት 12 ሰራዊት መጡ። አለቆችም ቁጥራቸው 12 ነው። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤልና በሱራፌል ሰረገላ ተቀምጦ ተገለጠ። እግዚአብሔርን ፈጽመው እያመሰገኑ ወደ ማርያም መጡ። ጌታችንም እመቤታችንን ጠራት። እመቤታችንም መለሰችለት፣ ጌታዬ አምላኬ ሆይ እነሆ አለችው። ኢየሱስ ክርስቶስም ከአብ ዘንድ የተሰጠኝን ይህንን ታላቅ ክብር ተመልከች አላት። እመቤታችን ማርያምም ምን ሊናገር የማይችለው ክብሩን ተመለከተች። ጌታችንም እንግዲህስ ሥጋሽን ወደ ገነት አስገባዋለሁ አላት። ሙታን እስከሚነሱ ድረስ በዚያ ይኖራል፣ መላእክትም ያገለግሉሽ ዘንድ አዛቸዋለሁ አላት። ከዚህም በኋላ ሐዋርያቱ ወደ እመቤታችን መጡ። የብርሃን እናቱ ሆይ የምትለዩ ከለዚህም ዓለም ጸልይ፣ መታሰቢያሽን ለሚያደርጉት በስምሽ መሥዋዕት ለሚያሳርጉት ሁሉ ተወዳጅ ልጅሽን በላኩ በእግዚአብሔር በአንቺ ባደረገው ለሚያምኑ ሁሉ ጸልይ አላት። ከዚህም በኋላ ጌታችን መድኃኒታችን በገነት ወዳለች ወደ እመቤታችን ማርያም መጣ። እንግዲህስ እግዚአብሔር ለወዳጆቹ ያዘጋጀውን መልካም ነገር ተመልከች አላት። ከዚህም በኋላ ቅድስት እመቤታችን ዓይኖቿን አንስታ ያማሩ ፈጽመው ያጌጡ የቅዱሳንን ቤት ተመለከተች። በዚያም ቅዱሳን ተቀምጠው ነበር። ዳግመኛም የሰማዕታትን ማደሪያ ተመልከች። በራሳቸው አክሊል ነበረ፣ እንዲሁም መዓዛቸው ያማረ እጽዋትም ነበሩ። ከዚያም እጽዋቶች ሽቶ ይወጣል። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ከእጽዋቱ ወስዶ ለእመቤታችን ሰጣት። ከዚህም በኋላ በሰማይ ያለውን ትመለከች ዘንድ ውጭ አላት። እመቤታችንም አረገች። እመቤታችን ማርያምም በሦስተኛይቱ ሰማይ በኢየሩሳሌም ሰማያዊት ያለውን እነሆ ተመለከተች። ጌታ ፀሐይ ባለችበት በሰማይ ባለው በሯ ትቆም ዘንድ አዘዛት። ብርሃኑም ከገነት መሠረቶችም እስከ ምድር እንዲሁም ከምድርም ግድግዳዎች እስከ ሰማይ ይደርሳል። እርሷም 4 ምንጮች ላይ ይወጣሉ። እነዚህም ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ ናቸው። በምድር ጥፋት ይሆናልና የእግዚአብሔር ኃይልም በገነት አጠገብ እንዲሁ ይወጣልና እንዲሁም በሰማይ ዘንድ አይተውም። ጌታችን መድኃኒታችን ኢየሱስ ክርስቶስ በገሊላ ተቀምጦ ሳለ በፀሐይ ላይ ብርሃን ነበረ። እመቤታችን ማርያምም የእግዚአብሔርን ቤቶች ተመለከተች። በበረድም ቤትም የውርጭም የልምላሜም የዝናምም የመብረቅና የነጎድጓድ ቤቶች ነበሩ። ዳግመኛም መልካሙ ሁሉ ያለበትን ተመለከተች። ኤልያስም ቆሞ ወደ ሰማይ የጸለየበትን ቦታ አየች። መላእክትም ክንፋቸውን ዘርግተው በዓይናቸው ወደ ላይ ይመለከታሉ። ቅዱስ 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 ሁሉን ቻይ እግዚአብሔር እያሉ ከምስጋናው ቃል የማያቋርጡም ነበር። ዳግመኛም በሦስተኛው ሰማይ 2 ግድግዳዎችም ነበሩ። በውስጣቸውም 12 በሮች ነበሩ። በእያንዳንዱ በርም ሰራዊተ መላእክት ጋር አንዳንድ ሐዋርያ ቆሞ ነበር።
ኃይለ ኃያላት መላእክትም ሰማያዊት በሆነች በኢየሩሳሌም በታላቋ በርም ምስጋናን እያቀረቡ ነው። በዚያም አብርሃም፣ ይስሐቅ፣ ያዕቆብ፣ ነቢዩ ዳዊት ቆመው ነበር። እንዲሁም ተመለከተች፣ ለታላቁ ንጉሥ ለኢየሱስ ክርስቶስም ይሰግዱ ነበር። ከዚህም በኋላ ትመለከት ዘንድም ወደ ኢየሩሳሌም ሰማያዊት ገባች። ከመጀመሪያዋ በር ደረሰች። ያን ጊዜ መላእክት ይሰግዱላታል። በሁለተኛዋም በር በሁለተኛዋ በር ሱራፊል አመሰገናት። በሦስተኛዋም በር ኪሩቤል ከፍ ከፍ አደረጓት፣ አከበሯት። በአራተኛዋም በር ሥልጣናት ሰገዱላት። በአምስተኛዋም በር መባረቅት ነጎድጓድ አመሰገኗት። በስድስተኛውም በር መላእክት ቅዱስ 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 አሸናፊ እግዚአብሔር እያሉ በፊቱ አመሰገኑ። በሰባተኛዋ በርም የእሳት ብርሃኖች ሰገዱ። በስምንተኛዋ በርም ዝናማት ልምላሜያት ሰገዱላት። በዘጠነኛዋ በርም ሚካኤልና ገብርኤል ሰገዱላት። በአስረኛው በርም የፀሐይ የጨረቃ የከዋክብት ብርሃናት ሰገዱላት። በአስራ አንደኛው በርም 12ቱ ሐዋርያት ሰገዱላት፣ አመሰገኗት። በአስራ ሁለተኛውም በርም ሁሉም ኃያላን ሰገዱላት። በዚያም ከእርሷ የተወለደውን እንዲሁ አየች። በሰማይም ወዳለችው ወደ ኢየሩሳሌም የእመቤታችን መውጣት እንደዚህ ነው። በዚህችም ዕለት በእግዚአብሔር አብ ዘንድ እንዲሁ እርሷ ሰገደች። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም የተቀደሰ አብን፣ የተወደደ ወልድን እንዲሁም አጽናኝ መንፈስ ቅዱስን ተመለከተች። ወልድንም በአብ ዘንድ በወልድም ራስ ዘንድ እንዲሁ በመንፈስ ቅዱስ ዘንድም የተመሰገነ ሆኖ ተመለከተች። ከዚህም በኋላ ክርስቶስ ዓይን ያላየውን ጆሮ ያልሰማውን በሰው ልቡናም ያልታሰበውን እግዚአብሔር ለወዳጆቹ በስሙም ለሚያምኑት ይሰጥ ዘንድ ያዘጋጀውን ረቂቅ ምስጢር ለድንግል ማርያም አሳያት። ከዚህም በኋላ እዚህም ዘመን ኃልፈት የሌለውን ደስታ ያሳያቸዋል። ዳግመኛም ሄኖክ የሚጸልይበትን አሳያት። ከዚህም በኋላ እመቤታችን ማርያም ዓይኖቿን አነሳች፣ ቁጥር የሌላቸው ብዙ ቤቶችን ተመለከተች። እነርሱም ፈጽመው ያበሩ ነበረ፣ ሽታውም ያማረ ዕጣን ከዚያ ይወጣ ነበር። ከለዚያም ቤቶች ድምፅ እንዲሁ ይሰማ ነበር። ብዙ ሴቶችና ወንዶች በዚያም ቆሞ ነበር። ከዚህም በኋላ እመቤታችን ጌታዬ አምላኬ ሆይ በዚህ ቦታ ያሉ እነዚህ እነማን ናቸው? አለችው። ጌታችንም መለሰላት፣ እውነተኞች ቸሮች ናቸው። ስለ ክብራቸው ብርሃን በእነርሱ ላይ ያበራል። በኋለኛይቱም ዕለት እነርሱ ፈጽመው ይደሰታሉ አላት። ዳግመኛም ጢስ የሚወጣበት ሽታው እንዲሁ የሚከብር በውስጡም የሚነደው የእሳት ላብ የሚያስፈራ የጨለማም ሀገርን ተመለከተች። ብዙ ወንዶችና ሴቶችም በዚያ ጨለማ ሀገር ያለቅሳሉ፣ እንዲሁም ይጮኹ ነበር። እመቤታችን ማርያምን መለሰች፣ ጌታዬ ሆይ በጨለማ የቆሙ እነማን ናቸው? ንገረኝ አለችው። ጌታም መለሰላት፣ የገሃነም ቦታ ነው። በውስጡም የቆሙት እለዚህ ለእነርሱ የተዘጋጀውን ፍርድ የሚጠባበቁ ኃጥአን ናቸው አላት። ዳግመኛም ለትእዛዜ የማይገዙ ሁሉ ከዚህ እሳት ይጨመራሉ አላት። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም ለእግዚአብሔር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምስጋና ይገባል የሚሉ የቸሮቹ ቃልን ሰማች። ስምህን ለሚጠሩ የሚያምኑብህ ስለ እነዚህም ስለ ትንሹ ፈንታ ብዙ የምትከፍል ነው ይሉት ነበር። እመቤታችን ማርያምም የደጋጎችን ቃል በሰማች ጊዜ ተደሰተች። ዳግመኛም የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ሙታንንና ሕያዋንን ትገዛ ዘንድ በምትመጣበት ጊዜ ይቅር በለን እያሉ በጨለማ ውስጥም የቆሙ የኃጥአን ጽኑ ጩኸትን ሰማች። ይህችን በሰማች ጊዜ እመቤታችን ማርያም ፈጽማ አዘነች። ጌታዬ አምላኬ ሆይ
ኃጣንን ማራቸው፣ ይቅርም በላቸው። ፍርድንም እንዲሁ በምትመጣበት ጊዜ የእጆችህን ሥራ ቸል አትበል። ጭንቀታቸውን ጩኸታቸውንም ሰምቼ አዝኛለሁና አለችው። ከዚህም በኋላ ጌታችን ድንግል ማርያምን ወስዶ ከሰማያውያን ሁሉ ጋር ወደ ደስታ ገነት አስገባት። እመቤታችን ማርያምም ጌታችን ኢየሱስ ክርስቶስ ያሳያትን ሁሉ ለዮሐንስ ነገረችው። መታሰቢያዬን በሚያደርጉት ስሜንም በሚጠሩት ፊት እስከሚገለጥ ድረስ መምህርህ የነገረኝን ይህን ጠብቅ አለችው። በኋለኛው ዘመን በሰው ላይም ሐዘን ይበዛል። ከኀጢአትም ብዛት የተነሣ ረሃብ፣ ጦርነት፣ ፍርሃት ይሆናል። ከሥነ ምግባርም መክፋት የተነሣ በምድር ላይ ችግር ይበዛል። የሰማይ ኃይላት ሁሉ ይናወጣል፣ እንዲሁም ዘመኑም ይለወጣል። ታምር መንክርም ይገለጣል። ሰውንም ጥፋት ያገኘዋል፣ በእነርሱ ላይም ጽኑ ሕማም ይመጣል። ያን ጊዜ አስቀድሞ የነበረ አንዱ ወልድ ኢየሱስ ክርስቶስ ይመጣል። በምድር ሃይማኖት ጥሩ ሥነ ምግባር አይገኝም። ጌታችን ኢየሱስ ክርስቶስም ለእናቱ ለድንግል ማርያም ይህንን ገለጠላት። ብሩክት ማርያምም ለታናሹ ዮሐንስ ይህንን ነገረችው። ከዚህም በኋላ ጌታችን ድንግል ማርያምን አንቺ ብፅዕት ነሽ፣ የተባረክሽ ሆይ ስምሽን የሚጠራ ወደ አንቺ የሚያንጋጥጥ መታሰቢያሽን የሚያደርግ ከችግር ይድናል አላት። እመቤታችን ማርያምን መለሰች፣ ጌታዬ አምላኬ ሆይ የተቀደሰ የአባትህ አዳኝ የሆነ የአንተ አንደበት የተናገረው ይሁንልኝ። በምድር የሰጠኸኝን ተስፋ ሁሉ እንዲሁ ተደርጎልኛልና በአንተ የሚያምነው ሁሉ ይድናል። ለሚወዱህም ያዘጋጀህለትን መንግሥተ ሰማያት እንዲሁ ይወርሳልና። ዳግመኛም የፍጥረት ሁሉ መጀመሪያ ስለሆነው ስለ አዳም ፍቅር በኋለኛውም ዘመን በፈቃድ ከእኔ መወለድህን የሚያምኑት እንዲሁ ይወርሳሉ። ዘላለማዊ ስምህም ከዛሬ ጀምሮ እስከ ዘላለም ድረስ ምስጉን ይሁን፣ አሜን። በአብ በወልድ በመንፈስ ቅዱስ ስም ስለ አምላክ እናት የደረሰ እግዚአብሔር ወልድን የወለደች የብርሃን እናቱ መድኃኒታችንን የወለደች የማርያም ድርሳኒ ነው። እርሷ ሕይወቷ የረቀቁትን ክርስቶስ ኢየሱስ አማኑኤልን እውነተኛውን የወለደች ደህና የመሰለው የማይቆጠር ስም ያለውን የወለደች ናት። ዳዊትንም መሰንቆ ይዞ ስለ ልጁ አቤቱ ወደ ዕረፍት ተነስ አንተነ የመቅደስ ታቦት እያለ ሲዘምር ሰሙት። ብዙ ነቢያትም በምን ምሳሌ መሰሏት? እርሷን ለመመሰል በአውራጃዋ ያሉ ምሳሌዎች ሁሉ ያማሩ ናቸውና። ከአዳም ጀምሮ እስከ ዛሬ ድረስ በየዘመኑ የተነሱ አባቶች ሁሉ ስለ እርሷ አንድ ቃል ሆነው የተናገሩትን እንስማ። ሁሉ መዋትያን ነበሩ። ነቢዩ ሶሎሞን በየትውልዱ ትተላለፋለች እንዳለ ሁሉ ምስጋናዋም አያልፍም፣ ለዘላለሙ ይኖራል። ልጇ በቤተ ክርስቲያን ማኅበር ሁሉ አንደበት ስለ እርሷ ይደርሳልና እስከ ዓለም ፍጻሜ ድረስ እውነተኛውን ቃል በሚያውቁት ሁሉ አድሮ ምስጋናን ያዘጋጃልና። በማኅፀኗ በተጸነሰ ጊዜ እርሷ እንዳለችው ምስክር ሁሉ እንደሆነችው ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል እንዳለችው እናትና ድንግል የሆንሽ ማርያምን ሰው ብቻ የሚያመሰግንሽ አይደለም፣ የሰማይ መላእክትም ብፅዕት ይሉሻል እንጂ ከአንቺ ሥጋ ለነሳው ሁሉ ይገዛሉ እንጂ። መልአኩ ገብርኤልም የመዳን ምስጢር በተመለከተ ጊዜ በአንቺ ላይ ስለሚደረገው ነገር ይነግርሽ ዘንድ ጀመረ። ለእግዚአብሔር የሚሳነው ነገር የለም አለሽ። እውነት በጥንት መለኮታዊ ባሕሪ ሳይለይ በኃይለ ሥጋ መዋዕል አልተነሳውም። እንዲሁም ይህ ተግባር ባንቺ ተከናወነ። ማንም ያልቀረባት የኀጢአት ውሃ ያላጠፋት የኖህ መርከብ ሆይ የሚያመሰግኑሽ መላእክት ብቻ አይደሉም፣ ሁሉም በፍጥረተ እግዚአብሔር ሀገሩ እመቤቴ ሆይ ስለ አንቺ የሚናገር ነገር ድንቅ ነው ይላሉ እንጂ።
በእውነት ይህ ድንቅ ነው። ብላቴና ድንግል ዘላለማዊ ፈሳሽ የሆነ ወተት በአንቺ ላይ ተገኝቷልና አምላክ መላእክቱ ጋርም የተደሰተባት የአብርሃም ድንኳን አንቺ ነሽ። ያን ጊዜ ከበደልም ሁሉ ቆላፍነት ነፃ የምታወጣ ግዝረትን ሁሉ እንዲሁ ሰጠው። ይህችም ግዝረት ለእርሱም ለዘሩም እስከ ዘላለሙም ድረስ የጽድቅ ማኅተም መለያ ሆነች። ሰይፍም ከተመዘዘበትም በኋላ የዳነበት የይስሐቅ የድኅነቱ ተራራ አንቺ ነሽ። የ12ቱ ቅርንጫፎች አምላካቸው መምህራቸው እንደ ሰማይ ከዋክብት እንደ ባሕር አሸዋ ያበዛቸው እርሱ የተዋሃዳት የያዕቆብ የትንቢት መሰላል አንቺ ነሽ። ማርና ወተት የሚገኝባት የምድር ርስት ሀገር ንጽሕት ንብ አንቺ ነሽ። ደም ግባቱ እንደ መስታወት የሚያበራ ዮሴፍን የምታጽናኝው አንቺ ነሽ። በቅድስና ጸጋ ውስጣዊ ሰውነቱ ያበራልና ለዮሴፍ ብቻ ግን አይደለም፣ ነፍሳቸውን፣ ሥጋቸውን፣ ሐሳባቸውን ከኀጢአት ያነጹትን ሁሉ በድንግል ማርያም ያደረገውን ጸጋ እንዲሁ ያቀርባሉ። ነገር ግን ክብራቸው በማርያም ክብር የሚስተካከል አይደለም። በቅዱሳን ላይ የሚያድረውን እግዚአብሔር በእርሷ ተወልዷልና እነርሱንም ይመግባቸዋል። ድንግል ግን ሁሉን የሚመግበውን በጡቶቹ አሳደገችው፣ ለእነርሱም እርሱ ጽናታቸው ነው። ድንግል ግን በጀርባዋ አዘለችው፣ በጭኖቿም ላይ አድርጋ በእጆቿም ታቀፈችው። ሰማይና ምድር ከፊቱ የሚሸሹለት እርሱም በከንፈሮቿ ሳመችው። ስለዚህ መጽሐፍቱ ሁሉ ሰላምታ ይገባሻል ይሏታል። ከቅዱሳን በላይ የምትሆኝ የእግዚአብሔር የቅድስና ተራራ ሆይ ሰላምታ ይገባሻል ይሏታል። ጌታችንም በበርቶሎሜዎስ በሕልሙ ፍጥረቱን ሁሉ የአንዲቷን የራስ ፀጉር ዋጋ አይሆንም አለ። ስለዚህም ቅዱሱ ኤፍሬምም ሰማይ ብርና ባሕር ቀለም የዱር እጽዋትም የመጎናጸፊያ ብርም ቢሆን ምስጋኗ ሁሉ ጽፎ መጨረስ ባልቻለ ነበር አለ። አባ ብንያሚንም የአንቲያኮስ እንዲሁም ጻድቃንን የማርያምን ሥጋ በመቃብር አለ የሚሉ ሥጋዋም ወደ ሰማይ እንዳረገ የማያምኑ ነፍሷም ወደ ሥጋዋ እንደተለየ በነፍሷም በሥጋዋም በገነት በሦስተኛው ሰማይ በሕይወት እንዳለች የወደደችውን ሁሉ እንደምትጎበኝ በሰማይ በምድር ሥልጣን እንዳላት ፈቃዷን የሚፈጽሙትን በጸሎቶቿ እንደሚድኑ የማያምኑ ሁሉ ዕጣቸው በልጇ ስም ካልተጠመቁት ጋር ይሆናል አለ። እመቤታችን ድንግል ማርያም ከፍጥረት ሁሉ ትበልጣለችና በጭቃ ከተሰሩት ውጭም ካሉትም ከሌሎችም ቤቶች ይልቅ በወርቅ ያጌጠ የንጉሥ ቤትም እንደሚበልጥ ሁሉ ከፍጥረታት ሁሉ ትበልጣለች። የማርያም ክብሯ የሚሰግዱለት ነው። ሐብሩ በረድ በሚመስል በሰማይ ባለ ክንፋቸው ሰፊ በሚሆን በአራቱ እንስሳ ላይ አድሮ የሚኖር ነው። ሕዝቅኤልም በከበረ ምንጭ የተመለከተው ሁሉን ቻይ እግዚአብሔር ነው። ይህም ከእመቤታችን ከቅድስት ድንግል ማርያም የተወለደው የአብ ቀኙ ኢየሱስ ክርስቶስ ነው። አማሊቃውያንንም የወጋቸው የተሰወረ እጅ ነው። ስለዚህም አቤቱ ሆይ ለረጅም ዘመናት ለመለኮትነት ምስጋና ይሁን ልንል ይገባል። ወደ ጥንት ነገራችን እንመለስና ድንግል ሆይ በጸነስሽ ጊዜ ሐርስ አላገኘሽም፣ ንጽሕት ነበርሽ እንጂ። የሙሴ ጽላት ሆይ በውስጧም በእሳት ቀለም እንዲሁም የመለኮት ቃል የተጻፈብሽ ነሽ። 12 የሎሚ ፍሬ ያፈራች እግዚአብሔርን እንዲሁ ኃይል የተጎናጸፈች በባሕር ላይም በጫማ የሄዱ የያዕቆብና የእንግዶቹን ያጠገበች የአሮን በትር አንቺ ነሽ። በውስጧም የትንቢት ቃል የወረደባት የኢሳይያስ የተጠማች ምድር አንቺ ነሽ። የጌዴዎን ጸምር አንቺ ነሽ። ያረከሳት ያጎሳቆላት ግን አይደለችም፣ የቀደሳት ናት እንጂ።
7ቱ አብያተ ክርስቲያናት በእርሷ ላይ የሚያበሩባት የዘካርያስ ማኅቶት አንቺ ነሽ። በቀኝ 7 ከዋክብት ያጸናት በ7ቱም መብራቶች መካከል የሚኖር 7ቱ ቀንዶች 7ቱ ዓይኖች ያሉት፣ ለዚህም መሬትን ሁሉ የሚመለከትበት የእግዚአብሔር ዓይኖች ናቸው። ከዓይኖቹ የተፈጠረ ምንም የለም። ክብር ምስጋና ይግባው ለዘላለሙ አሜን። ጥር 21 ቀን በሞተች ጊዜ በምድር የተቀበረች አይደለችም። መላእክቱ ተሸከሟት፣ ካልጋዋም የጌታ ወዳጅ ከዮሐንስ ጋርም ነጠቃት፣ ገነትም አደረሳት። ገነት ዛፍም ስር ተቀመጠች። ዮሐንስም በደመና ተጭኖ ወደ ወንድሞቹ ኢየሩሳሌም ደረሰ። በታላቅ ለቅሶ በጾም በጸሎት በትምህርት ይኖሩ ነበር። ከሞተችበትም ዕለት ጀምሮ እስከዚህችም ዕለት 206 ቀንም እንዲሁ ኖሩ። በዕለተ ሰንበት ግን አይጾሙም ነበር። ነገር ግን በልባቸው ሐዘን ጸንቶ ነበርና እንደ ጾሙ ተቆጠረ። ከጾሙ በኋላ ከዚህችም ዕለት ጌታችን ኢየሱስ ክርስቶስ በብሩህ ደመና ተቀምጦ መጣ። የሰማይ ኃያላን መላእክትም ሁሉ ያመሰግኑት ነበር። ከእርሱ ጋርም የጻድቃን የነቢያት የሰማዕታት ማኅበር በቀኙ ነበሩ። የማርያም አስክሬኗ ተቀምጦ ነበር። ነፍሷም በእግዚአብሔር እቅፍ ነበረች። ወደ ደቀ መዛሙርቱም ከደረሱበት ደረሰ። ቶማስ ግን ከእነርሱ ጋር አልነበረም። ደቀ መዛሙርቴ ሆይ ሰላም ለእናንተ ይሁን። አትፍሩ፣ ቂመኛ አይደለሁምና የእናቴን ሥጋ ወስዳችሁ ገንዙት፣ እንደ ሁሉም ሰው በመቃብሩ ቅበሩት። እኔም ሥጋዋን ነፍሷንም ወደ ገነት አሳርገዋለሁ፣ በረከቴም በእናንተ ላይ ይሁን አላቸው። ሐዋርያትም ይህን በሰሙ ጊዜ ለገናንነቴ ምስጋና አቀረቡ። ወስደውም በምስጋና በማኅሌት ገነዟት። በተገነዘችበትም ቦታ ታላቅ ግርማ ሆነ። በአስክሬኗም ፊት ፍጥረቱ ሁሉ ያመሰግን ነበር። ከዚህም የመጀመሪያው የኪሩቤል ነገድ፣ ሁለተኛውም የሱራፌል ነገድ፣ ሦስተኛውም የአጋይስት ነገድ፣ አራተኛውም የመኳንንት ነገድ፣ አምስተኛውም የኃያላት ነገድ፣ ስድስተኛውም የሥልጣናት ነገድ፣ ሰባተኛውም የረበና ነገድ፣ እንዲሁም ስምንተኛው የሊቃናት ነገድ፣ ዘጠነኛው የአርባብ ነገድ፣ አእላፋት መላእክትም ነበሩ። እነርሱም እንደ ዝናብ ነጠብጣብ ብዛታቸው ተቆጥሮ አይደርስም። እያንዳንዳቸው በጓደኛቸው ዘንድም ግርማ ክብር እየራሳቸው የተለያየ ነው። የአዳም ልጆችም ሁሉ በየወገናቸው ነበሩ። ነቢያት በየወገናቸው፣ ሐዋርያትም በየወገናቸው፣ ሰማዕታትም በየወገናቸው፣ ጻድቃንም ካህናትም እየወገናቸው፣ ሕፃናት ደናግልም በየወገናቸው፣ ቅዱሳን አንስትም እየወገናቸው፣ መንፈሳውያት ሕዝቦችም በየወገናቸው ነበሩ። አቤቱ ሆይ አንተ የመቅደስህም ታቦት ወደ ማረፊያህ ተነሱ እያሉ ይዘምሩ ነበር። የአምላክ እናት ሞትን ቀመሰች። የዕጣኑም ጢስ እንደ ጉም የምትገነዝበት በዚያም ዕለት በጌታችን ኢየሱስ ክርስቶስ ፊት ሰማዩን ጋረደው። ከጠዋት እስከ ማታ ምስጋና ተሰማ። ሰርክ በሆነ ጊዜ በእናቱ ሥጋ ላይ ካህን ሆኖ ቀደሰ። የከበረ ሥጋውና ደሙን ሰጣቸው። ቅድስት እመቤታችንን በቤተልሔም ፊት ለፊትም ቀበሯት። ደቀ መዛሙርቱም ወደ ቤታቸው ተመለሱ። ጌታችን እናቱን አስነሳት። ነፍሷንም ከሥጋዋ አዋህዶ ከእርሱ ጋር ወደ ሦስተኛው ሰማይ አሳረጋት። የእስራኤል አምላክ ማደሪያ ድንግልም ወደ ሰማያዊቷ ኢየሩሳሌም አሳረጋት። ፍጥረቱ ሁሉ ጽዮን ወደ ቦታዋ ገባች እያሉ ያመሰግኑ ነበር። ዳግመኛም አብሮኮሮስ በቀደሙት መጻሕፍት ይህንን ምስክርነት ጨመረ። እንደ ጽኑ አምድ የጸናች ሆነች። በሐዋርያትም ወዳጅ በአባቱ በመምህሩ በዮሐንስ ዘንድም ታበራ ነበር።
እመቤታችን ድንግል ማርያም እንደ ሰው ሁሉ በሞተች ጊዜ ሐዋርያት ተሰበሰቡ። ሥጋዋንም ወስደው በአማረ መግነዣ ገነዙ። በዚያም ይቀብሯት ዘንድም ወደ ኢዮሶፍ በረሃ ዘንድም ይዘዋትም ሄዱ። የአይሁድ ማኅበር ግን ወደ ደቀ መዛሙርቱ ይፋጠኑ ነበር፣ ይገድሏቸው ዘንድም ወደዱ። እኔ አብሮኮሮስ ተከታያቸው ነበርኩ። እነርሱ በምድር ሥጋዋን ካልጋ ትተው አይሁድን ከመፍራታቸው የተነሣ ሸሹ። አባቴ ዮሐንስ ግን ልጇ በሚሞትበት ጊዜ በልጇ በኢየሱስ ክርስቶስ ፊት መስቀልም ጸንቶ እንደቆመ ሁሉ ስለ ሥራዋ ምስክር ይሆን ዘንድ ቆመ። አምላካቸውን የሰቀሉ አይሁድም ደቀ መዛሙርቱን ለመፈለግ በተፋጠኑ ጊዜ እነርሱ ሸሹ። ጌታችን አምላካችን የመላእክትን ነገር ላከ። ንጽሕት የሆነች የድንግል እመቤታችን ሥጋም ደቀ መዛሙርቱ ከተዉበት ቦታ በታላቅ ክብር ነጥቀው በዕፀ ሕይወት አንጻር ትይዩ ባለች በገነት ውስጥም አስቀመጧት። አባቴ ዮሐንስ ግን እያለቀሰ ነበር። እርሱ ልቡ ያዘነ የተጨነቀ ሲሆን እንዴትስ አጣት? ይህንስ ጸጋ እንዴትስ አላገኘም? ወይንስ ንጹሕ ድንግል የሆነች የአምላክ እናት ሥጋዋ የት ቦታ ሄደ እያለ ሲያስብ፣ እናንተ ከዜናዬ ምንም አላወቃችሁምና እነሆ ልባችሁን አታድክሙ፣ ሥጋዋ የሚያርግበት ዕለት ነው አለ። ይህን ቃል ወደ እኔ በመጣ ጊዜ አባቴ ዮሐንስ ከኔ ጋር ነበር። አየውም ዘንድ አልተመለስኩም፣ ወደ የትም ቦታ እንደሄደም አላወቅኩም። ከሦስት ቀን በኋላም ስለ እርሱ ሁሉ ሲነግር ሊገለጽ በማይችል ምስጋና እንዲሁም አዳኝ ሰማያዊ በሆነች ዕጣንም ወደ እኔ ዘንድ ሁሉ መጣ። ልጅ አብሮኮሮስ ያለኝ። በዕፀ ሕይወት ስርም የእናቱ የድንግል ማርያም ሥጋ ያለበትን ቦታ አይ ዘንድ ጌታዬ ክርስቶስ ጠራኝ። ልጅ አብሮኮሮስ ያለኝ። በዕፀ ሕይወት ስር የእናቱ የድንግል ሥጋ ካለበት ቦታ ቆሞ ጌታችንን አየው። ባረከውም አረጋጋውም። በሰውና በእግዚአብሔር መካከል ሰላምን ያደርግ ዘንድም ሥጋው ሰላምታ ይገባሃል። የብዙዎች ሙሽራ እናቴ ድንግል ማርያም ሆይ ሰላምታ ይገባሻል እያለ ነው። 9 ወር በውስጥሽም የተቀመጥኩብሽ መርከብ ሆይ ለጥቂት ጊዜ በዚህ ምድር እረፊ። እናቴ ድንግል ሆይ ለአዳም የተናገረው ቃል አዳም መሬት ነህና ወደ መሬት ትመለሳለህ የሚል ነው። እናቴ ድንግል ማርያም ሆይ ዛሬም ልብሽ እንዲሁ አይጨነቅ፣ እነርሱም ሥጋሽን በመቃብር እንዲሁ ይቀብሩታልና። የሰማይ የምድር ንጉሥ የሆንኩ እኔ ሙቼ ተቀብሬአለሁና፣ ዳግመኛም እኔ እንደ ሁሉም ሰው ነኝና፣ ነገር ግን ሞት በእኔ ላይ ሥልጣን የለውም። ሁሉም እያንዳንዱ በመሬት እንደተወለደ ሁሉ በእኔ ፈቃድ በቸር አባቴ ፈቃድ እንደመጣው አያውቁም ያመኑ ዘንድም እንጂ። አባቴ ዮሐንስም እንዲሁ ለደቀ መዛሙርቱ አብሮኮሮስ ምስክር ሆነ። ጌታችን ኢየሱስ ክርስቶስን በእውነት ድንግል የሆነች የእናቱን ሥጋ ሊያይ ወደ ገነት በወጣ ጊዜ ከገነት ዕፅ ፍሬዎችም ከሽቶዎችም ከአበቦቹም ወሰዱ፣ በእናቱ በድንግል ሥጋም ጨመሩት። በሰማይ ሊቃነ መላእክቱ ሱራፊል ኪሩቤል ወደ ገነት መጡ። እግዚአብሔርን እናቱ ድንግል ማርያምን በዕፀ ሕይወት አንጻር አመሰገኑ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አበውን ነፃ ያወጣቻቸው ይህች ናት። የእኔ ሥጋ በመቃብር እንደተቀበረ እርሷም እነሆ በመቃብር ናት አለ። በተቀበረች ጊዜም እጽዋቱ ሁሉ ቅርንጫፎቻቸው ሁሉ አነጹ። እግዚአብሔርም ምድርን ባረካት። ሥጋዋም እስከ ዘላለም ድረስ ሐዘን ድካም ወደሌለበት ወደ ደስታዋ ቦታ ሊያፈልሱ እስከ ወደዱባት ቀን ድረስም በመቆለፊያው ቆለፏት። ዳግመኛም ጌታችን ወደ አዳም ተመለሰ። ስለ እመቤቴ ስለ ድንግል ማርያም ስለ አንተ
የተሸከምኳትን ይህችን ትሕትና መከራ ተመልከት። ቅድስት ድንግል ማርያም ከሆነች ከማርያም በነሳው ሥጋ ነፃ አወጣችሁ። ምድርም ስለ እናቴ ሥጋዋ ተነዋወጸች። የተቀደሰ ሥጋዋም የሚጠባበቁ የብርሃናውያን ወገኖች ያከበሯት ይህች ናት። የእግዚአብሔር እናቱ የሆነች ይህች ንግሥት እንጠብቅ ዘንድ ያደረገን ሁሉን ቻይ እግዚአብሔር ቅዱስ ቅዱስ እያለ ጮኸ። እግዚአብሔርም አትፍሩ፣ አትደንግጡ፣ ነገር ግን የዚህን ቦታ መሠረት በኃይል ያዙ። ከጥቂትም ቀን በኋላ ቸር አባቴ ከሚወዳት ቦታ ትቀመጥ ዘንድ እንዲሁ ለማፍለስ ወደ እርሷ ልካለሁ። ጥቂት ጊዜ ግን በዚህ ትቀመጣለች። ከዚህም በኋላ ግን ሐዘን፣ ችግር ወደሌለው ቦታ ትፈልሳለች። ዛሬም እውነተኛ የእናቴ ድንግል ሥጋ ከዚህ ይቀመጣል። ምድር ሆይ ሰውን እነሆ ከአንቺ ፈጠርኩኝ፣ በእርሱ ምክንያት ኀጢአተኛ ሆንሽ። እናቴ ግን በረከቷን ረዴቷን እነሆ ሞላችሽ። ምድር ሆይ በአዳምና በሚስቱ አማካኝነት ስቃይ ቢዘጋጅልሽም በእናቴ በድንግል ምክንያቱ ትንሣኤ ናትና ይቅርታ ተስፋም አደረግሽ። ምድር ሆይ በአዳምና በሚስቱ ምክንያት በምትነድ እሳትም መቃጠል የሚገባሽ ብትሆኝም በእናቴ በድንግል ማርያም አማካኝነት ግን ከቅዱሳኑ ሁሉ ጋር የ1000 ዓመት ደስታን አዘጋጀውልሽ። ምድር ሆይ ፈጥሬ የሰውን ልጅም እንዲኖርብሽ ባደረግኩትም ስለ እናቴ ድንግል ማርያም ገነትን ማርና ወተት የምታመነጭ ምድረ ርስትን ሁሉ አዘጋጀውልሽ። የእመቤታችን ረድኤቷ አማላጅነቷ የልጇም ወዳጅነት ቸርነት በእውነት ለዘላለሙ ይደርብን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ። እንደዚሁም በኮሜንት ሴክሽናችን ላይ ሁልጊዜ የእናንተን ሐሳብና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩ። አሜን ማለት ይሁንልን ይደረግልን ማለት ነውና። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በጥር 21 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 21 ቀን አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም የዕረፍቷ መታሰቢያ ነው። ያን ጊዜ እመቤታችን በልጇ በጌታችን በፈጣሪያችንና በመድኃኒታችን ኢየሱስ ክርስቶስ በከበረ መቃብሩን ቦታ ትጸልይ ነበር። ከዚህም ዓለም እንደምትለይ መንፈስ ቅዱስ ነገራት። ከዚህም በኋላ ከደብረ ዘይት ደናግላን መጡ፣ ጌታችን ነግሯቸዋልና እርሷም እንዲሁ ነገረቻቸው። በዚያን ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ ወዳጄ ጌታዬና ፈጣሪዬ ኢየሱስ ክርስቶስ ሆይ ልመናዬን ተቀበል።
ደቀ መዛሙርቴ ዮሐንስን ወደዚህም አምጣ። እንዲህም ሕያዋን እንደሆኑ ሐዋርያትም ሁሉ ነፍስ የሌላቸውንም አምጣቸው። አንተ የሕያዋንና የሙታን አምላክ ነህና አንተ ምስጋና ይሁን ለዘላለሙ አሜን። በዚያን ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን ሀገር ዮሐንስን ደመና ተሸክማ ወደ እመቤታችን ማርያም አደረሰችው። ሰገደላት፣ በፊቷም ቆሞ እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንንና መድኃኒታችን ኢየሱስ ክርስቶስን የወለድሽ ጸጋን የተመላሽ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይኸውም ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቆች ታምራትን በአንቺ ላይ ከገለጠ በኋላ ነው። እመቤታችን ቅድስት ድንግል ማርያምም ይህን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ አመሰገነችው። ፈጣሪ ጌታዬ ላንተ ምስጋና ይሁን፣ አንተ የለመንኩትን ሰጥተኛልና አሁንም ነፍሴን ተቀበል። ወደ ሰማይም ወደ አንተም ሊያሳርጓት ከመጡ መላእክቶች ጋርም በመምጣትህ የምለምንህን ሁሉ ስጠኝ። በዚያን ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ሁሉ ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናት ወደ ሆነች ወደ ድንግል ማርያምም ይደርሳሉ። ወዲያውኑም ሁሉም ሐዋርያት የሞቱን ከመቃብር መነሳት ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ ሁሉ በክብር በምስጋና ከሁሉ ጋር እንዲሁ ያሳርግሻልና አላት። በዚያን ጊዜ እመቤታችን በአልጋዋ ላይ ተቀመጠች። ሐዋርያትንም እንዲህ አለቻቸው፣ ፈጣሪ እንዲሁ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተም እንዳያችሁ እንደማየው ሁሉ አሁንም አውቃለሁ። ከዚህም ሥጋዬ ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩ ዘንድ እምሻለሁ፣ ከዚህ ዓለም እንደምለይ ወዴት አወቃችሁ? ጴጥሮስና ሐዋርያት ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመና ላይ ተጭነን ያን ጊዜ ወደ አንቺ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችን ማርያምም ይህንን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፣ ጌታዬና ፈጣሪ ኢየሱስ ክርስቶስ ክቡር ምስጉን የሆነ ስምህን ፈጽሜ ያመሰግናለሁ። የኔን የአገልጋዮችህን መከራ ተመልክተ ድንቅ ኃይልን አድርገሃልና ከእንግዲህ ወዲህ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል። ጸሎቷንና ምስጋኗን ስትጨርስ ሐዋርያትን እንዲህ አለቻቸው፣ ዕጣን አምጥቻለሁ፣ በማጠንም የጌታዬን የኢየሱስ ክርስቶስን ስሙን ጥሩ። እነርሱም እንዳዘዘቻቸው አደረጉ። በዚያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እልፍ አእላፍ መላእክት ታጅበው እያመሰገኑት መጣና አረጋጋት። ያዘጋጀላትንም ተድላ ደስታ ነገራት። በዚያንም ብዙ ድንቅ ድንቅ ታምራቶች ተደረጉ። ዕውሮች አይተዋልና፣ አንካሶችም እንዲሁ ቀንተው ሄደዋልና፣ ደንቆሮችም ሰምተዋልና፣ ለምጻሞችም ነጹ፣ አጋንንትም ከሰዎች ወጥተው ሄዱ፣ ዲዳዎችም ተናገሩ፣ በደዌና እንዲሁ በበሽታ ያሉም ሁሉ ዳኑ። እመቤታችን ድንግል ማርያም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ሁሉ ይፈወሳሉና። ከዚህም በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው፣ በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባሕር እፈራለሁ። ጌታችንም ከእርሳቸው ለማን በአንቺ ላይ ሥልጣን የለውም አላት። ከሥጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግላንን ተባርካቸው ዘንድ እያለቀሱ ለመኗት። እጇንም በላያቸው ላይ ዘርግታ ባረከቻቸው።
በዚያን ጊዜ ጌታችን ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስም አጎናጽፎ ወደ ከፍተኛ መኖሪያ ከዚያም ጋር አሳረጋት። ሥጋዋን ግን እንደሚገባ ገነዘው። ወደ ጌቴሰማኒም ተሸክመው እንዲወስዷት ሐዋርያት እንዲሁ አዘዛቸው። ነፍሷ ከሥጋዋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃንን እያየች ነበር። የክብር ባለቤት ጌታችን ክርስቶስም እንዲህ ሥጋሽ ተድላ ደስታ ወዳለበት ገነት አፈልሳለሁ፣ ዳግመኛም ሥጋሽን ከነፍስሽ ጋር አዋህጄ አስነስቼ መላእክት በውስጡ በፊትሽ ሆነው በሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያ አኖርሻለሁ አላት። እመቤታችንም እንዲህ አለች፣ አቤቱ በረቀቀ ጥበብ ይህንን ሁሉ የሠራ አመሰግናለሁ። ልመናዬንም ሁሉ ሁለተኛ ትሰማይ ዘንድ ለምንሃለሁ። በስሜ ወደ አንተ የሚለምኑትን ሁሉ ልመናቸውን ተቀበል። በመከራ ውስጥም ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራ ሁሉ አድነው። በሰማይም በምድርም በሥራው ላይ ሁሉ አንተ ከሃሊ ነህና መታሰቢያዬን በውስጡ የሚያደርጉትን ቦታ ሁሉ ባርክ። በእኔ ስም የሚቀርበውንም ሁሉ መሥዋዕት ተቀበል። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ፣ ደስ ይበልሽ። ከእኔ ከአባቴ ከመንፈስ ቅዱስ ዘንድም ጸጋ፣ ክብር፣ ባለሟልነት ተሰጥቶሻልና ስምሽን ጠርቶ የሚለምን ሁሉ በዚህ ዓለምም በሚመጣውም ዓለም አይጠፋም። እመቤታችንም ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሴማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ሥጋዋን ሊያቃጥሉ ወጡ። ከእርሷም አንዱ እንዲሁም ከምድር ላይ ሁሉ ይጥላት ዘንድ የእመቤታችንን ሥጋዋን ያዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ እጆቹን በሰይፍ እንዲሁ ሰየፈው፣ ቁጣውንም አወረደበት። እጆቹን በአልጋዋ ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህም ብሎ ለመነ። የእውነተኛ አምላክ የጌታዬ ኢየሱስ ክርስቶስ እናት አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ እለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞ ደነኞች ሆኑለት። በቀበሯትም ጊዜ ከዚያ 3 ቀን ኖሩ። ዕረፍቷም የሆነው እሁድ ቀን በወርሃ ጥር 21 ቀን በዚች ቀን ነበር። ጌታችን ብርሃናውያን መላእክትን ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥም በዕፀ ሕይወት ስርም አኖሯት። ሐዋርያው ቶማስ ያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክትም ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክ እናት ለእመቤታችን ድንግል ማርያምና ለጌታችን እጅ ንሳም አሉት። እርሱም ሰገደላትና ተሳለማትም፣ ከእርሷም ተባረከ። ከዚህም በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችንን ማርያምን እንዳረፈችና እንደ ቀበሯት ነገሩት። ቶማስም ሥጋዋን እስከማይ አላምንም አላቸው። ሥጋዋን የሚያሳዩት ዘንድም ወደ መቃብሯ ባደረሱት ጊዜ በመቃብር ውስጥም ሥጋዋን አላገኙትም። ደንግጠውም አደነቁ። ያን ጊዜ ከመላእክት ጋርም ወደ ሰማይ ስታርግ እመቤታችንን እንዳገኛት ቶማስ ነገራቸው። ሐዋርያትም ይህን በሰሙ ጊዜ የእመቤታችንን እርገትን ሁሉ ስለ አዩ እጅግ አዘኑ። ሥጋዋን በምድር ውስጥ ሁሉ ይተዉ ዘንድም እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህም በኋላ አንድ ጊዜ ደግሞ እርሷ ያሳያቸው ዘንድ እንዲሁ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 ቀን በተስፋ ኖሩ። የእመቤታችን የዕድሜዋ ዘመን 64 ነው። በአባቷና በእናቷ ቤት 3 ዓመት ከ7 ወር፣ በቤተ መቅደስ 12 ዓመት፣ በዮሴፍ ቤት 34 ከ3 ወር፣ ከጌታ ዕረፍት በኋላ በወንጌላዊ ዮሐንስ ቤት 14 ዓመት ተቀመጠች።
የሕይወት የድኅነት አለኝታ የሆነች እርሷን እናቱን የሰጠን እግዚአብሔር ምስጋና ይሁን። በጸሎቷም ከክፉ ነገር ይጠብቀን፣ በረከቷም ከእኛ ጋር ይሁን ለዘላለሙ አሜን። በዚህችም ዕለት የሮሜ ሀገር ንጉሥ የዘይኑን ልጅ የከበረች ኢላርያ አረፈች። የዚህችም ቅድስት አባቷ እግዚአብሔርን የሚወድ ሃይማኖቱ የቀና ነው። ይህችን ቅድስት ኢላርያንና ሁለተኛዋን እህቷን ወለደ። ከእርሱም በቀር ወንድ ልጅ የለውም። ይህችም ቅድስት ኢላርያ የምንኩስናን ልብስ የመላእክትን አስኬማ ትለብስ ዘንድ የምትመኝ ሆነች። ከቤተ መንግሥትም ወጥታ ልብሷን ለውጣ የወንድ ልብስን ለብሳ ወደ ግብፅ ሀገር ሄደች። ከዚያም ወደ አስቄጥስ ገዳም ደረሰች። በዚያም ስሙ አባ ባውሚን የሚባል ፍጹም ሽማግሌ ጻድቅ ሰው አግኝታ ሐሳቧን ሁሉ ነገረችው። እርሷ ሴት እንደሆነች አስረዳቸው። እርሱም ምስጢሯን ሰውሮ ለብቻዋ በዋሻ ውስጥ አስገባት። ይጎበኛትና ልትሰራ የሚገባውን ያስተምራት ነበር። እንዲህም ሆና 12 ዓመት ያክል ኖረች። ጽሕምም ስለሌላት ለአረጋውያን መነኮሳት ጃንደረባ ትመስላቸው ነበር። በወንድ ስም አጠራርም አባ ኢላሪዮስ ብለው ይጠሯታል። ከአባቷ ዘንድም በቀረችው በሁለተኛዋ ግን ርኩስ ሰይጣን አደረባትና ያሰቃያት ጀመር። ያድኗት ዘንድም ለባለ መድኃኒቶች አባቷ ብዙ ገንዘብን ሰጣቸው፣ ነገር ግን አልተቻላቸውም። ከዚህም በኋላ የከበሩ አረጋውያን መነኮሳት ወዳሉበት አስቄጥስ ገዳም ይልካት ዘንድ መኳንንቶቹ መከሩት። የቅድስናውን ወሬ በሀገሮቹ በሮም ሁሉ ተሰምተዋልና በዚያን ጊዜ ወደ ቅዱሳኑ ከብዙ ሰራዊት ጋር ላካት። ለቅዱሳኑም መልእክትን ጻፈላቸው፣ እንዲህም ሲል የከበራችሁ አባቶች ሆይ የደረሰብኝን ሐዘን አስረዳችኋለሁ። እግዚአብሔር ሁሉ 2 ሴቶች ልጅን ሰጥቶኝ ነበር። አንዲቱ ከዓለም ሸሽታ ወዴት ቦታ እንደምትኖር አላውቅም። ሁለተኛዋም ግን በላይዋ ርኩስ መንፈስ ተጫነባት። እኔ መጽናኛዬ ትሆናለች ብዬ እያሰብኩ ነበር። አሁንም በጸሎታችሁ እግዚአብሔር ያድናት ዘንድ በላይዋ ላይ ትጸልዩ ዘንድ ቅድስናችሁን እለምናለሁ። ቅዱሳን መነኮሳትም የንጉሡን ደብዳቤ ባነበቡ ጊዜ በላይዋ ላይ ጸልዩ ጀመሩ። በላይዋ ያደረ ሰይጣን ከኢላሪዮስም በቀር ከማደሪያዬ የሚያስወጣኝ የለም ብሎ ጮኸ። አረጋውያኑም ጃንደረባ የሚሏትን ኢላርያን ጠርተው እግዚአብሔር እስካዳናት ድረስ የንጉሡን ልጅ ወስደ በላይዋ ላይ ጸልይ አሏት። ቅድስት ኢላርያም እኔ በደለኛ ሰው ነኝ፣ ይህ ጭንቀት የሆነ ሥራ መስራት አልችልም አለቻቸው። ባስገደዷትም ጊዜ ወደ ባታቸው ወስዳ በላይዋ ላይ ጸለየች። ሰይጣኑም ሸሸ። በጥቂት ቀንም ዳነች። ቅድስት ኢላርያም እህቷ እንደሆነች ታውቃለች። ስለዚህም አቅፋ ተስማት ነበረ። ስለ ናፍቆቷና ስለ ፍቅሯ ወደ ውጭ አውጥታ እንዲሁ ወጣ ታለቅሳለች። ከዚህም በኋላ ወደ ከበሩ አረጋውያን አደረሰቻትና እነሆ በጸሎታችሁ እግዚአብሔር አድኗታል፣ ወደ አባቷም ሁሉ መልሷት አለቻቸው። እነርሱም ደስ ብሏቸው ወደ አባቷ መለሷት፣ ለእግዚአብሔርም ምስጋና አቀረቡ። ወደ ሮሜ ሀገር ወደ አባቷ በደረሰች ጊዜ አባቷና እናቷ ስለ መዳኗ በእርሷ እጅግ ደስ አላቸው። የቤተ መንግሥት ሰዎች ሁሉ እግዚአብሔርን አመሰገኑ። አባቷ በገዳም ከቅዱሳን አባቶች ጋር አኗኗርሽ እንዴት ነበር ብሎ ጠየቃት። እርሷም እንዲህ ብላ ነገረችው። ያ ያዳነኝ አባ ኢላሪዮን የሚባል አባት አብዝቶ ይወደኛል፣ አቅፎም ይስመኛል። ንጉሡም ይህን ሰምቶ በልቡ ታወከ። ለመነኩሴ ሴቶችን መሳም ይገባልን ብሎም አሰበ። በዚያን ጊዜ በእኔ ላይ ይጸልይ ዘንድ ሀገሬንም ይባርክ ዘንድ ልጄን ያዳናትን አባት ኢላሪዮንን ወደ እኔ ላኩ የሚል ደብዳቤ ጽፎ ወደ ቅዱሳን አረጋውያንም ላከ። አረጋውያኑም ቅድስት ኢላርያን ጠርተው ወደ ንጉሡ እንድትሄድ አዘዟት። እርሷም ይተዋት ዘንድ አረጋውያን አባቶችን አልቅሳ ለመነቻቸው። እነርሱም እንዲህ አሏት፣ ይህ ንጉሥ ክርስቲያኖችን የሚወድ ጻድቅ ሰው ነው። ቅዱሳት መጻሕፍትን እንደሚያዙ ትእዛዝ መተላለፍ አይቻልምና ይህንንም ብለው አስገድደው ላኳት።
ወደ ንጉሡም በደረሰች ጊዜ ንጉሡም የቤተ መንግሥት ሰዎች ሁሉ በክብር ተቀብለው ተሳለሟት። ከዚህም በኋላ ንጉሡና ንግሥቲቱ ለብቻቸው ሆነው ወደ ውስጠኛው አዳራሽ አስገቧትና ንጉሡ እንዲህ ብለው ጠየቋት። አንተ ልጄ እንደምትስማት በሰማው ጊዜ በሐሳቤ ታውኪያለሁ። መነኩሴ ሴትን መሳም አይገባውምና ይህንን ነገር ትገልጥልኝ ዘንድ ሻለሁ። የከበረች ኢላርያም በነገርኋችሁ ጊዜ ወደ አስቄጥስ ገዳም መሄድ ላትከለክሉኝ የከበረ ወንጌልን አመጣችሁ ማሉልኝ አለቻቸው። እነርሱም እንዳሉ ማሉላት። በዚያን ጊዜ ልጃቸው ኢላርያ እንደሆነች ነገረቻቸው። አወጣጧም እንዴት እንደሆነ ልብሶቿንም ለውጣ የወንድ ልብስ እንደለበሰች አስረዳቻቸው። በአካሏም ውስጥ ያሉ ምልክቶችን አሳየቻቸው። በዚያን ጊዜ ታላቅ ጩኸት ጮኹ፣ አቅፈውም እየሳሟት አለቀሱ። ከእኛ ዘንድም አትሂጅ፣ ከቶ አንተውሽም አሏት። እርሷም በከበረ ወንጌል የማላችሁትን መሐላ አስቡ አለቻቸው። እነርሱም ከእነርሱ ጋር 40 ቀን ያክል እንድትኖር ለመኗትና 40 ቀን አኖሯት። እንዲሁም ኖረች። ከዚህም በኋላ ወደ ቦታዋ ሄደች። ከዚያችም ዕለት ወዲህ በአስቄጥስ ገዳም ለሚኖሩ ቅዱሳን የከበሩ አረጋውያን መነኮሳት ለፍላጎታቸው ይሆን ዘንድ የግብፅ ምድር ሁሉ ግብር እንዲሰጧቸው ንጉሥ ዘይኑን አዘዘ። በዚያንም ወራት በአባ መቃርስ ገዳም 400 መነኮሳት ቤቶች ሰሩ። በአባ ዮሐንስ ገዳም 700፣ በአባ ሙሴ ገዳም 300 ቤቶችን ሰሩ። ከዚህም በኋላ ቅድስት ኢላርያ 5 ዓመት ከኖረች በኋላ አረፈች። ከረፍቷም አስቀድሞ እርሷ ሴት እንደሆነች አወቀ የለም። ለእግዚአብሔር ምስጋና ይሁን። እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለም አሜን። በዚችም ዕለት የኑሲ ኤጲስቆጶስ የባስልዮስ ወንድም የከበረ ጎርጎርዮስ የረፍቱ መታሰቢያ ነው። እነሆ የአባቱና የወንድሙን መታሰቢያ በዚህ ወር በጥር 6 ቀን ጽፈናል። ይህ ቅዱስ ጎርጎርዮስ እጅግ የተማረ አዋቂ ነበር። በደሴቶችም ላይ ኤጲስቆጶስነት ተሾመ። እነሆ በዚህ ወር በ15 ቀንም የሆነውን ከገድሉ ጥቂት እንጽፋለን። ስለዚህም እንዲህ ተባለ። እርሱ መሥዋዕትን ለማክበር በሚቀድስ ጊዜ በመሠዊያው ላይ ሲወርድ መንፈስ ቅዱስን የሚያይ ሆነ። ከዚህም በኋላ ኪሩብን አየው፣ በደረቱም ውስጥ አቀፈው። በመሠዊያው ላይም ሳለ ወደ ዝምታና ተደሞ አደረገ። ሰዎችም ሁሉ ሥጋዊ እንቅልፍ የሚያንቀላፋ ይመስላቸው ነበር። በኤጲስቆጶስነት ሹመት 33 ዘመናት በተፈጸሙለት ጊዜ ወንድሙ ቅዱስ ባስልዮስን ይጠይቀው ዘንድ መጣ። እርሱም ከተጋድሎ ብዛት የተነሳ በጽኑ ደዌ የሚታመም ሆኖ ኖረ። በቅዱስ ባስልዮስ መምጣት ደስ አለው። ቅዱስ ጎርጎርዮስም እንደ ልማዱ ሊቀድስ ወደ መሠዊያው በወጣ ጊዜ የከበረች ድንግል እመቤታችን ማርያም ተገለጸችለትና ዛሬ ወደ እኔ ትመጣለህ አለችው። የቁርባን ቅዳሴም ሁሉ ሲጨርስ ሕዝቡ በቀናች ሃይማኖት ጸንተው እንዲኖሩ ይመክራቸዋልና አስተምራቸውም ዘንድ ወንድሙን ባስልዮስን ለመነው። እርሱም እንደሚያንቀላፋ ሆነ። በተሰቀሉበት ጊዜ ሙቶ አገኙ። ቅዱስ ባስልዮስም ሳጥኑ እንዲሰሩለት አዘዘ። ጸሎታቸውንም በመጸለይ መዝሙራትንም በመዘመር ማመስገንም እንደሚገባ ገንዞ በመቃብርም አኖሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚችም ዕለት በሰማዕትነት የሞተ በዋሻ የሚኖር የኒቆላስና የኤጲስቆጶስ የአባ ፊቅጦር መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። በዚችም ቀን በመናቁ ንጉሥ በመርቅያ ዘመን መኮንን ጳውሎስና ቀሲስ ሲላስ ምስክር ሆነው ሞቱ። እርሱም በእመቤታችን ማርያም የረፍቷ በዓል በጌቴሰማኒ ከሁሉም ምእመን ጋር ተሰብስበው ሳሉ ከሃዲው ዮልያኖስ መጥቶ ከበባቸው። ከእነርሱም አንድስ እንኳን ሳይቀር ገደላቸው። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። በዚችም ዕለት የነቢዩ ኤልያስ፣ የቀውስጦስ፣ የዮሐንስና የአባ እስክንድር እመቤታችን ከመጥምቀ መለኮት ዮሐንስ ጋር በደብረ ማሁ የተገለጠችበት ሲሆን የሁሉ መታሰቢያቸው ነው።
ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለም አሜን። የእመቤታችን ድንግል ማርያም ጣዕሟ ፍቅሯ በረከቷ ይደርብን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል ዛሬም ዘውትርም ለዘላለም አሜን። ውድ የተከበራችሁ የማተብ ሚዲያ መርሃ ግብር ተከታታዮች ከዩቲዩብ ባገኘነው መረጃ መሰረት 52% የምትሆኑት የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ይህንን ቻናል እንደምትመለከቱ ያሳያል። ስለዚህም ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሁልጊዜ ስትገቡ እንዲሁም ስትጨርሱ ላይክ በማድረግ ኮሜንታችሁ ላይ አሜን እያላችሁ በመጻፍ ያላችሁን ድጋፍ እንድታሳዩን እንገልጻለን። ይህንን ድጋፍ ከናንተ የፈለግነው የኛ መርሃ ግብር ከቀደሙት ወራት ጋር ሲነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የናንተ ድጋፍ ስለሚያስፈልገን ይህን ስራችን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልናልና አሁንም የተለመደውን ድጋፋችሁን አድርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።